ሰላም ጤና ይስጥልኝ ውድ የደቡብ ሜር ቤተሰቦችና ተከታታዮች፣ ዛሬ ሰውነታችን በየቀኑ የሚያስፈልጋቸውን 5 ጤናማ ካርቦሃይድሬት ምግቦችን እንመለከታለን። በጣም የተሳሳቱ አመለካከቶችን እንመልከት። በተለይ ስብ፣ ፕሮቲን፣ ካርቦሃይድሬቶች ለሰውነታችን በእጅጉ አስፈልጉም ብሎ የሚያምኑ ሰዎች አሉ። አንዳንድ ሰዎች ካርቦሃይድሬት ክብደት እንዲጨምር ስለሚያደርግ በሚል ሐሳብ ሙሉ ካርቦሃይድሬትን ከምግባቸው ያስወግዳሉ ወይም እጅግ ቀንሶ ይጠቀማሉ። ሌሎች ደግሞ ስኳር እንዴት እንደሚነካ እንኳን ሳያውቁት እውቀቱ ሳይኖራቸው ከአመጋገብ ስርዓታቸው ውስጥ ካርቦሃይድሬትን ያስወግዳሉ። ስለዚህ እውነታው ምንድነው? ካርቦሃይድሬት ጠላት ነው ወይስ ለሰውነታችን እጅግ ተወዳጅ ከሆኑ የኃይል ምንጮች ውስጥ አንዱ ነው? ዛሬ 5 ጤናማ ካርቦሃይድሬት የበለጸጉ ምግቦችን እንቃኛለን እና አንጎልን፣ ጡንቻን፣ ልብን በሰውነት ውስጥ ያለውን እያንዳንዱን ህዋስ እንዴት እንደሚያነቃቃ እንመለከታለን። ይህ ደቡብ ሜር ነው፣ ውስብስብ የህክምና ርዕሶችን ወደ ተግባራዊ ምክር መንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። ከሁሉ ፊት እንደተለመደው ደቡብ ሜርን ሰብስክራይብ፣ ሼር በማድረግ ይህ ትምህርት ለብዙዎች እንዲደርስ እንድታደርጉልን እያልን እንጠይቃለን። ወደ ዝግጅቱ ስንቀጥል እንግዲህ በአንደኝነት ላይ የምናገኘው ስለ ካርቦሃይድሬት ከማወቅ ይሆናል። ካርቦሃይድሬቶች ምንድን ናቸው? ከመጀመራችን በፊት እንግዲህ አንድ ቀላል ጥያቄ ለመመለስ ያህል ካርቦሃይድሬቶች ሰውነትን ወደ ግሉኮስ የሚከፋፍላቸው ንጥረ ነገሮች ሲሆኑ ሴሎች ለኃይል ምንጭነት ይጠቀሙበታል። አእምሮ በተለምዶ እንዲሰራ አእምሯችን በተለምዶ የሚጠቀመው የአመጋገብ ስርዓትና አእምሯችን የሚጠቀመው ኃይል ግሉኮስ ተብሎ ይጠራል። ይህ ግሉኮስ ከካርቦሃይድሬት በዋነኝነት ይመነጫል፣ ይነሳል ወይም ደግሞ ይቀየራል ማለት ነው። አእምሯችን የኃይል ምንጭ አድርጎ የሚጠቀመው ግሉኮስን ነው። ሁሉም ካርቦሃይድሬት አንድ አይነት አይደሉም። ሙሉ ካርቦሃይድሬት ምንጮች ፋይበር፣ ቫይታሚኖች፣ ማዕድናትና ሌሎች ጠቃሚ ንጥረ ነገሮችን ይሰጣሉ። ከፍተኛ ጥራት ያላቸው ካርቦሃይድሬት ግን ወይም ደግሞ በፋብሪካዎች የተፈበረኩት ካርቦሃይድሬቶች ብዙውን ጊዜ አነስተኛ የሆነ የካርቦሃይድሬት ንጥረ ነገሮችን ይሰጡናል። እነዚህ ካርቦሃይድሬት ምግቦች ምንድን ናቸው ብለውን ከ1 እስከ 5 እንመልከት። በአንደኝነት ላይ የምናገኘው ስኳር ድንች ነው። ስኳር ድንች ውስብስብ ካርቦሃይድሬት፣ ፋይበር፣ ቫይታሚን ኤ እና አንቲኦክሲዳንቶች የበለጸገ ነው። ከብዙ የተጣሩ ምግቦች ይልቅ በዝግታ ኃይልን ለሰውነታችን የሚሰጥ ወደ ግሉኮስ በዝግታ የሚቀየርና ለአእምሯችን ለሰውነታችን ሙሉ እጅግ ጠቃሚ ከሆኑት ምግቦች ውስጥ እጅግ ወሳኙ ነው። ለረጅም ጊዜ የሚቆይ ኃይል ለማቅረብ ይረዳል። ሁለተኛው ሩዝ ነው። በተለይ ሩዝ የአበሻ ሩዝ የሚባለው ወይም ደግሞ ጥቁር ሩዝ የሚባለው በፋይበር የበለጸገ ነው። ውጫዊ ሽፋን እንዲኖረው ያደርጋል ማለት ነው ለሰውነታችን። ከነጭ ሩዝ ጋር ሲነጻጸር አጠቃላይ ተጨማሪ ፋይበር እና ማይክሮ ንጥረ ነገሮችን ይሰጠናል። ሩዝ እጅግ በጣም ጠቃሚ ነው። ሶስተኛው ባቄላ ነው። ባቄላ በጣም በኢትዮጵያውያን የተለመዱና በአመጋገብ ስርዓታችን ውስጥ የማይጠፋ ነው። በተለይ ባቄላ በጣም ጤናማ ከሆኑ ካርቦሃይድሬቶች ውስጥ አንዱ ነው ሲባል ምክንያታችን በምግቦች መካከል በእጽዋት ላይ የተመሰረተ ፕሮቲን፣ ፋይበር ስለሚሰጠን ነው። ጤናማ ምግቦች መፈጨትን ይደግፋል። ከምግብ በኋላ በደም ውስጥ ያለውን ስኳር መጠን እንዲጨምር ወይም ደግሞ ባላንስ እንዲሆን እንዳይጨምር ይረዳል ማለት ነው። የደም ስኳርን ባላንስ ያደርጋል። አራተኛው ፍራፍሬዎች ናቸው። ፍራፍሬዎች ለምን ካርቦሃይድሬት ይሰጡናል ብለን እንመልከት። ሙሉ ፍራፍሬዎች በተፈጥሮ ካርቦሃይድሬትን የሚሰጡን በእነዚህ ምክንያት ነው። በውስጣቸው በያዙት ቫይታሚን ሲ፣ ፋይበር፣ አንቲኦክሲዳንቶች ከስኳር መመጠጥ ጋር በተያያዘ ካርቦሃይድሬት በሰውነታችን ውስጥ እንዲመጠጥ የነዚህ ሙሉ ፍራፍሬዎች እጅግ በጣም ወሳኞች ናቸው። የስኳር መመጠጥን የሚያዘገይ ፋይበር ውስጣቸው ስለሚይዙልን። አምስተኛው ሙሉ እህሎች ናቸው። ሙሉ እህሎች በጣም ጤናማ የሆኑ ካርቦሃይድሬት ምንጮች ናቸው። በተለይ ምርጫችን ካደረግን ብዙ ጊዜ ከተቀነባበሩና ከፋብሪካ ከወጡ ምግቦች ይልቅ ለምሳሌ እንደ ጤፍ፣ አጃ፣ ሙሉ ስንዴ፣ ገብስ፣ ያልተፈተገ ገብስ እንዲሁም ደግሞ ያልተፈተገ ስንዴ መጠቀም እነዚህ ምግቦች ፋይበር፣ አስፈላጊ ንጥረ ነገሮችን ይሰጡናል። እንግዲህ ጤናማ ካርቦሃይድሬቶችን ከንጹህ ካርቦሃይድሬቶች ጋር ሲነጻጸር የሚሰጡንን እንመልከት። በተለይ ሙሉ ካርቦሃይድሬት በሰውነታችን ላይ ተመሳሳይ ተጽዕኖ አሳድሩ። በተለይ ጤናማ የሆኑ ካርቦሃይድሬቶች ምንጭ የሚባሉት ሙሉ እህሎች፣ ፍራፍሬ፣ አትክልት፣ ጥራጥሬዎችን መመልከት እንችላለን ወይም ደግሞ መጠቀም እንችላለን። ሊገደቡ የሚገቡ ምንድን ናቸው? ከካርቦሃይድሬት መብዛት ጋር በተያያዘ የስኳር ባላንስ እንዳይሆን የሚያደርጉት ምን ማስወገድ አለብን ሲባል ከካርቦሃይድሬት ጋር በተያያዘ ስኳር ያላቸው መጠጦች፣ ከረሜላ፣ ኬኮችን፣ ጣፋጭ ምግቦችን፣ በጣም የተቀነባበሩና በፋብሪካዎች የወጡ ምግቦችንና እንዲሁም ደግሞ ፕሮሰስድ የሆኑ ምግቦችን መጠቀም እጅጉኑ ለሰውነታችንና ለጤናችን አደጋ ነው ማለት ነው። ሙሉ
ምግቦች በፋይበር በንጥረ ነገሮች ያመጣሉ። ብዙን እጅግ በጣም ደግሞ የተሻሻሉ ምግቦች ነው ፕሮሰስድ የሆኑ ካርቦኔትድ የሆኑ ከፋብሪካዎች የወጡ ምግቦችን መጠቀም ስኳራችን ከፍ እንድል ወደ ስኳር እንዲሁም ደግሞ ወደ ታይፕ 2 ዲኤም ሊመራን ይችላል። ጥንቃቄ ልናደርግ ይገባል ማለት ነው። እንደማጠቃለል እንግዲህ ስለ ካርቦሃይድሬት መፍራት አለቦት? እሱን ጥያቄ ለእርስዎ እንተው። ካርቦሃይድሬትን መፍራት ይገባናል ወይስ እጅጉኑ በስርዓቱ ባላንስ አድርገን መጠቀም ይገባናል የሚለውን ለእርስዎ እንተውና ሰውነታችን ካርቦሃይድሬት ያስፈልገዋል በመጠኑ ግን አብዛኛውን ጊዜ ከፍተኛ ጥራት ያላቸው ካርቦሃይድሬት ምግቦችን መምረጥ ማለት አይደለም። ከፋብሪካዎች የወጡትን ማለታችን አይደለም። ጤናማ አመጋገብ ማለት ሙሉ ምግቦች ቡድኖችን መጠቀምና ባላንስ የሆኑ ምግቦችን መጠቀም እንጂ ከፋብሪካዎች የወጡ ምግቦችን መጠቀም አይደለም። ስለ ካርቦሃይድሬት አዲስ መረጃ ካገኙ ከዝግጅቱ ጋር የነበርኩት ሐኪም ደቡ ነኝ። መልካም ጊዜ፣ መልካም ቆይታ። እናመሰግናለን።